በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘመን አስተምህሮ አራተኛ ሳምንት ዕለተ ሰንበት በቅዳሴ ጊዜ የሚነበቡ ምንባባት ምዕራፍና ቁጥራቸውን፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሸር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በዕለቱ የሚዘመረው መዝሙር ይቤሉ እስራኤል። በቅዳሴ ጊዜ የሚነበቡ ምንባባት ሰራይ ዲያቆን የሚያነበው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ፈጽም። ንፍቅ ዲያቆን የሚያነበው መልእክተ ዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እስከ 6። ንፍቅ ካህን የሚያነበው ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 5 ቁጥር 31 ፈጽም። በቅዳሴ ጊዜ የሚነበበው ወንጌል ዘዮሐንስ ምዕራፍ 9 ቁጥር 1 ፈጽም። የሚቀደሰው ቅዳሴ ዘእግዚእነ ወይም የጌታችን ቅዳሴ። በቅዳሴ ጊዜ የሚሰበክ ምስባክ መዝሙረ ዳዊት መዝሙር 4 ቁጥር 2 ደቂቀ እጓለ እመሕያው እስከ ማእዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ ይላል። መነሻ ዜማ ሁለት አይነት። አንደኛ መነሻ ዜማ መጽሐፈ ዳሆሙ አጥመቀ 1 ላይ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። ሁለተኛ መነሻ ዜማ ወሰጠጠ ወጣዕሙ 1 ላይ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። ሶስተኛ አይምሩ ላይ ነፍስ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። አራተኛ አይምሩ ላይ አጥመቀ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። በቀጣይ 5ኛ ሳምንት ዘመን አስተምህሮ ዕለተ ሰንበት የሰንበት ግጻዊ ይዤ እመጣለሁ። ቪዲዮ ላይክ፣ ሸር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።